ኩረጃ በፍጹም አይቻልም። እንኳን ወደ መጽሐፍ ቅዱስ የጥያቄና መልስ ፈተና በደህና መጡ። ጥያቄዎቻችን ሲጀመር መኮረጅ ፈጽሞ የተከለከለ ነው። በሉቃስ 8:17 የማይገለጥ የተሰወረ የለምና የማይታወቅም ወደ ግልጥ የማይመጣ የተሸሸገ የለም እንደሚል በታማኝነት መልሱን ይስጡ። ይህ ፈተና አይደለም፣ ነገር ግን የእምነት ሙከራ ነው። ይህን ቃል ተላልፎ የተገኘ ማንኛውም ተማሪ ቻናላችንን ላይክ፣ ሰብስክራይብ እና ለ5 ሰዎች ደግሞ ሼር የማድረግ ግዴታ አለ። በቅጣቱ ከተስማማን ጀምሩ ስል ጥያቄዎቻችሁን መስራት ትጀምራላችሁ። ጀምሩ። የዘሌዋውያን መጽሐፍ የመጀመሪያው ቃል ምንድን ነው? ሀ እግዚአብሔር ተናገረ፣ ለ አሮንም ተናገረ፣ ሐመሩሃ ሙሴን ተናገረ፣ መ ቅድስና ለእግዚአብሔር። መልሱ ሀ እግዚአብሔር ተናገረ። እግዚአብሔር ሙሴን ጠራው፣ ከመገናኛውም ድንኳን እንዲህ ሲል ተናገረው። ዘሌዋውያን 1 ከቁጥር 1። የዘሌዋውያን መጽሐፍ ዋናው መልእክት ምንድን ነው? ሀ የእግዚአብሔር ፍቅር፣ ለ ቅድስናና ሕግ፣ ሐመሩሃ መውጣት፣ መ የግብፅ አኗኗር። መልሱ ለቅድስናና ሕግ። ለመላው የእስራኤል ሕዝብ ጉባኤ እንዲህ ብለህ ተናገራቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ዘሌዋውያን 19 ከቁጥር 2። እግዚአብሔር ሙሴን ከየት ጠራው? ሀ ከተቀደሰው ተራራው፣ ለ ከማደሪያው ውስጥ፣ ሐመሩሃ ከእሳት ውስጥ፣ መ ከግብፅ። መልሱ ለ ከማደሪያው ውስጥ። እግዚአብሔር ሙሴን ጠራው፣ ከመገናኛውም ድንኳን እንዲህ ሲል ተናገረው። ዘሌዋውያን 1 ከቁጥር 1። ካህኑ ወደ መቅደስ ከመግባቱ በፊት ምን ያደርጋል? ሀ እግሩን ይታጠባል፣ ለ ደም ይዞ ይገባል፣ ሐመሩሃ ልብሱን ይቀይራል፣ መ ገላውን ይታጠባል። መልሱ መ ገላውን ይታጠባል። የተቀደሰውን የበፍታ ቀሚስ ይልበስ፣ በሰውነቱም ላይ የሚያርፈውን ከበፍታ የተሰራውን የውስጥ ሱሪ ያጥልቅ፣ የበፍታውንም መታጠቂያ ይታጠቅ፣ የበፍታውንም መጠምጠሚያ ይጠምጥም። ልብሶቹ የተቀደሱ በመሆናቸው እነዚህን ከመልበሱ በፊት ሰውነቱን በውሃ ይታጠብ። ዘሌዋውያን 16 ከቁጥር 4። የእህል ቁርባን የሚዘጋጀው ከምን ነበር? ሀ ከዱቄትና ከዘይት፣ ለ ከወይን፣ ሐመሩሃ ከበግ፣ መ ከወተት። መልሱ ሀ ከዱቄትና ከዘይት። ማንኛውም ሰው የእህል ቁርባን ለእግዚአብሔር በሚያቀርብበት ጊዜ ዱቄቱ የላመ ይሁን፣ ዘይትም ያፍስስበት፣ ዕጣንም ይጨምርበት። ዘሌዋውያን 2 ከቁጥር 1። የደም ማፍሰስ ሕግ ዋነኛ ዓላማ የሆነው የቱ ነው? ሀ ደሙን ማፍሰስ፣ ለ ሕይወት በደም ውስጥ እንዳለ ማሳየት፣ ሐመሩሃ የእግዚአብሔርን ማዳን ማሳየት፣ መ ቅድስናን መግለጽ። መልሱ ለሕይወት በደም ውስጥ እንዳለ ማሳየት። የፍጡር ሕይወት በደሙ ውስጥ ነውና በመሠዊያ ላይ ለሕይወታችሁ ማስተስረያ እንዲሆን ደሙ ሰጥቻችኋለሁ። ለሰውም ሕይወት ስርየት የሚያስገኝ ደም ነው። ዘሌዋውያን 17 ከቁጥር 11። የዕለታዊ መስዋዕት ዓላማ የሆነው የቱ ነው?
ሀ በየቀኑ እግዚአብሔርን ማስታወስ፣ ለ ኃጢአትን ማጥፋት፣ ሐመሩሃ ንጽህና፣ መ ቅድስና። መልሱ ሀ በየቀኑ እግዚአብሔርን ማስታወስ። በመሠዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ። ዘሌዋውያን 6 ከቁጥር 13። በስርየት ቀን ወደ ምድረ በዳ የሚለቀቀው እንስሳ የቱ ነው? ሀ ግመል፣ ለ ፍየል፣ ሐመሩሃ በግ፣ መ አህያ። መልሱ ለፍየል። ወደ ምድረ በዳ ተለቆ ማስተሰሪያ ይሆን ዘንድ እንዲለቀቅ ዕጣ የወጣበት ፍየል ከነ ሕይወቱ በእግዚአብሔር ፊት ያቅርብ። ዘሌዋውያን 16 ከቁጥር 10። ለመብል እንዲሆኑ የተፈቀዱት እንስሶች እንዴት ያሉት ናቸው? ሀ ሰኮናው ክፍት የሆነና የሚያመሰኳ፣ ለ ሰኮናው ዝግ የሆነና የማያመሰኳ፣ ሐመሩሃ የዱር አውሬ፣ መ የባህር ፍጥረታት። መልሱ ሀ ሰኮናው ክፍት የሆነና የሚያመሰኳ። ሰኮናው የተሰነጠቀውን የሚያመሰኳውንም ማንኛውንም እንስሳ መብላት ትችላላችሁ። ዘሌዋውያን 11 ከቁጥር 3። የእርሻ ፍሬ በመጀመሪያ ለማን ይቀርባል? ሀ ለአርሶ አደሩ፣ ለ ለካህኑ፣ ሐመሩሃ ለንጉሱ፣ መ ለአባውራ። መልሱ ለካህኑ። ለእስራኤላውያንም እንዲህ ብለህ ተናገር፣ እኔ ወደምሰጣችሁ ምድር ገብታችሁ መከር በምትሰበስቡበት ጊዜ ከሰበሰባችሁት እህል የመጀመሪያውን ነዶ ለካህኑ አቅርቡ። ዘሌዋውያን 23 ከቁጥር 10። እግዚአብሔር ስለ ቅድስና ምን የሚል መርህ ሰጠ? ሀ እኔ ቅዱስ ነኝና ቅዱሳን ሁኑ፣ ለ ወደ ቅዱስ መንፈስ ተመለሱ፣ ሐመሩሃ በሰላም ተቀመጡ፣ መ ሁሉን እኔ እቀድሳለሁ። መልሱ ሀ እኔ ቅዱስ ነኝና ቅዱሳን ሁኑ። ለመላው የእስራኤል ሕዝብ ጉባኤ እንዲህ ብለህ ተናገራቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ዘሌዋውያን 19 ከቁጥር 2። የእርሻን ቦታ ሙሉ በሙሉ መቃረም የማይቻለው ለምንድን ነው? ሀ የማይበላ ስለሆነ፣ ለ ለካህናት ምግብ እንዲሆን፣ ሐመሩሃ ለአሕዛብ ምግብ እንዲሆን፣ መ ድሆች እንዲያገኙ። መልሱ መ ድሆች እንዲያገኙ። የወይንህን እርሻ አትቃርም፣ የወደቀውንም አትልቀም፣ ለድሆችና ለመጻተኞች ተውላቸው፣ እኔ እግዚአብሔር አምላካችሁ ነኝ። ዘሌዋውያን 19 ከቁጥር 10። የካህናት ልብስ ምንን ያመለክት ነበር? ሀ ክብርንና ቅድስናን፣ ለ ሀብትን፣ ሐመሩሃ መመረጥን፣ መ ደስታን። መልሱ ሀ ክብርንና ቅድስናን። አሮንንም እጀ ጠባብ አለበሰው፣ መቀነትም አስታጠቀው፣ ቀሚስ አጠለቀለት፣ ኤፉድ ደረበለት፣ በልዩ ጥበብ በተጠለፈው መታጠቂያ ኤፉዱን አስታጠቀው፣ በላዩም አሰረው። እግዚአብሔርም ባዘዘው መሰረት ሙሴ ጥምጥሙን በአሮን ራስ ላይ አደረገ። በጥምጥሙም ላይ በፊት ለፊቱ በኩል የተቀደሰውን የወርቅ አክሊል አደረገለት። ዘሌዋውያን 8 ከቁጥር 7 እስከ 9። የበደል መስዋዕት ዓላማው ምንድን ነው? ሀ እግዚአብሔርን ማመስገን፣ ለ ከኃጢአት መመለስ፣ ሐመሩሃ በረከትን መጠየቅ፣ መ መንፈሳዊ ጸጋን መቀበል።
መልሱ ለ ከኃጢአት መመለስ። ስለ ኃጢአቱም ቅጣት የኃጢአት መስዋዕት እንዲሆነው ከመንጋው አንዲት የበግ ወይም የፍየል እንስት ለእግዚአብሔር ያቅርብ። ካህኑም ስለ ኃጢአቱ ያስተሰርይለታል። ዘሌዋውያን 5 ከቁጥር 6። እስራኤላውያን የተከሉትን ፍሬ ከ3 ዓመት በፊት የማይበሉበት ምክንያት ምን ነበር? ሀ የሞት ፍሬ ስለሆነ፣ ለ ያልተቀደሰ ስለሆነ፣ ሐመር ውሃ ያልተገረዘ ስለሆነ፣ መ የተለየ ስለሆነ። መልሱ ለ ያልተቀደሰ ስለሆነ። ወደ ምድሪቱ ገብታችሁ ማንኛውም አይነት ፍሬ የሚሰጥ ዛፍ በምትተክሉበት ጊዜ ፍሬውን ለመብላት የተከለከለ መሆኑን እወቁ። ለ3 ዓመትም የተከለከለ በመሆኑ አይበላም። በ4ኛው ዓመት ፍሬው ሁሉ ለእግዚአብሔር የተቀደሰ የምስጋና መስዋዕት ይሆናል። በ5ኛው ዓመት ግን ፍሬውን ትበላላችሁ። በዚህም ሁኔታ ፍሬው ይበዛላችኋል። እኔ እግዚአብሔር አምላካችሁ ነኝ። ዘሌዋውያን 19 ከቁጥር 23 እስከ 25። ጥያቄዎቹን እንዴት አገኛችኋቸው? እርስዎ ከተጠየቁት ጥያቄዎች ውስጥ ምን ያህሉን መለሳችሁ? መልሳችሁንና ሐሳብ አስተያየታችሁን በኮሜንት ግለጹልኝ። በቀጣይ በሌላ የመጽሐፍ ቅዱስ ጥያቄ እስከምንገናኝ ደህና ይቆዩ።